ታለማው ተስፋ ይባላል። በዚህ በከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በትምህርትና ስልጠና ክፍል ዋና መሪ ባለሙያ ነኝ። ዛሬ እንድንማማር ያሰብኩት ርዕስ የቴምብር ቀረጥ ይሆናል። ትርጓሜው ስንነሳ ቴምብር ቀረጥ ምንድነው ከሚለው ለመነሳት ያህል የቴምብር ቀረጥ በሰነዶች ላይ የሚጣል ቀጥተኛ ካልሆኑ የታክስ አይነቶች ውስጥ የሚመደብ የታክስ አይነት ነው። ቴምብር ቀረጥ በሰነድ ላይ የሚጣል የታክስ አይነት ነው ስንል ቴምብር ቀረጥ የሚጣልበትና የሚሰበሰብበት ሰነድ መብት ወይም ደግሞ ግዴታ የሚመሰረትበት ሰነድ ሊሆን ይችላል። ቴምብር ቀረጥ የሚጣልበትና የሚሰበሰብበት ሰነድ መብት ወይም ግዴታ የሚመዘገብበት ሰነድ ሊሆን ይችላል። መብት ወይም ግዴታ ከአንዱ ወደ ሌላ ሰው የሚተላለፍበት ሰነድ ሊሆን ይችላል። በአጠቃላይ በዛ ሰነድ ላይ የተጠቀሰው ድርጊት ተፈጽሟል የሚባልበት በጽሁፍ የሚዘጋጅ ሰነድ የቴምብር ቀረጥ የሚጣልበትና የሚሰበሰብበት ሰነድ ነው። የቴምብር ቀረጥ ዋነኛው ዓላማ ገቢ ከማግኘት መንግስት ታክሱን ሲጥል እንደማንኛውም የታክስ አይነት ለጠቅላላ ህብረተሰብ ጥቅም የሚውሉ ወጪዎችን ከቨር ለማድረግ ገቢ ለማግኘት የተጣለ ታክስ ነው። ከዛ ባሻገር ግን ቴምብር ቀረጥ የሚጣልበትና የሚሰበሰብበት ዋነኛው ዓላማ በኢኮኖሚ አውታር ውስጥ በሚፈጠር የዜጎች እንቅስቃሴ ኢኮኖሚያዊ ዋጋ ያላቸውን ሰነዶች የማስረጃነት ተቀባይነት እንዲጨምር የማድረግ ነው ትልቁ ዓላማ። የመጀመሪያው ምንድነው? የንግድ ስራ ማህበራት ወይም ደግሞ የህብረት ስራ ማህበራት መተሪያ ደንብ ወይም ደግሞ መመስረቻ ጽሁፍ ሲያዘጋጁ መጀመሪያ መመስረቻ ጽሁፉን ወይም ደግሞ መተሪያ ደንቡን ሲያዘጋጁ በቁርጥ 350 ብር ይከፈልበታል። ከሆነ ጊዜ በኋላ መጀመሪያ ያዘጋጁት መተሪያ ደንብ ወይም መመስረቻ ጽሁፍ ሚሻሻል ከሆነ ደግሞ 100 ብር ይከፈልበታል ማለት ነው። የህብረት ስራ ማህበራት ከሆኑ ደግሞ ይለያል ዋጋው ማለት ነው የሚከፈልበት የቴምብር ቀረጥ። የህብረት ስራ ማህበራት ከሆኑ መጀመሪያ ሲያዘጋጁት 35 ብር በቁርጥ ይከፍሉታል። ቀጥሎ እነሱ የሚያሻሽሉት ከሆነ ደግሞ 10 ብር ይከፍሉታል። ሌላው የቴምብር ቀረጥ የሚጣልበትና የሚሰበሰብበት ሰነድ ግልግል ወይም ደግሞ አዋርድ የምንለው ነው። ግልግል ወይም ደግሞ አዋርድ የምንለው ሁለታዊ ወገኖች ይኖራሉ። በእነዚህ ሁለታዊ ወገኖች መካከል እርቅ ወይም ደግሞ ስምምነት ያስፈልጋል። ይህ ስምምነት ሰነድ ገንዘብን ወይም ደግሞ ዋጋን መሰረት ያደረገ ከሆነ የዋጋውን 1%፣ ከገንዘብ ከዋጋ ውጪ የሆነ ዓላማ የሆነ ሐሳብን አመለካከትን መሰረት ያደረገ እርቅ ወይም ስምምነት ከሆነ ደግሞ በቁርጥ 35 ብር ይከፈልበታል ማለት ነው። ሌላው የመያዣ ሰነድ ነው። የመያዣ ሰነድ የምንለው ደግሞ ከብድር ጋር ይገናኛል። ተበዳሪው ለብድሩ መከፈል ንብረቱን በከፊል ወይም ደግሞ በሙሉ የሚሰጥበት የስምምነት ሰነድ የመያዣ ሰነድ ነው። ስለዚህ በዚህ ስምምነት ሰነድም ይሄ ስምምነት ሰነድ ዋጋን መሰረት ያደረገ ነው፣ ገንዘብን መሰረት ያደረገ ነው። ስለዚህ የዋጋውን 1% የቴምብር ቀረጥ ይከፈልበታል። ሌላው የቅጥር ውል ነው። የቴምብር ቀረጥ የሚከፈልባቸው ሰነዶች ውስጥ ሌላው የቅጥር ውል ነው። የቅጥር ውል ምንድነው? አንድን ስራ ለመስራት በቀጣሪው መሪነት ወይም በአሰሪው መሪነት ለተወሰነ ጊዜ ሊሆን ይችላል፣ ላልተወሰነ ጊዜ ሊሆን ይችላል። በሁለቱ መካከል በቀጣሪውና በተቀጣሪው መካከል የሚደረግ የውል ስምምነት ሰነድ ነው የቅጥር ውል ስምምነት ሰነድ። በዚህ ስምምነት ሰነድ ቀጣሪው ድርጅት የሰራተኛውን የቅጥር ፋይል ወይም መዝገብ መሰረት በማድረግ ቤዚክ ሳላሪውን መሰረት በማድረግ 1%ን የቴምብር ቀረጥ ሊከፍልበት ይገባል ማለት ነው። ሌላው የቤት ኪራይ ውል ነው። የቤት ኪራይ ውልም በአከራይና በተከራይ መካከል በሚደረግ የውል ስምምነት ሰነድ ላይ የሚከፈል የቴምብር ቀረጥ ነው። እዚህ ጋር የአከራዩ መብቶች አሉ፣ የተከራዩ መብቶች አሉ፣ የአከራዩ ግዴታ አለ፣ የተከራይ ግዴታ አለ። ስለዚህ ገንዘብን መሰረት ያደረገ የስምምነት ሰነድ ነው። ዋጋን መሰረት ያደረገ የስምምነት ሰነድ ነው። ስለዚህ የዋጋውን 0.5% የቴምብር ቀረጥ ይከፈላል። የዋጋውን 0.5% ስንል
አከራይና ተከራይ የሚስማሙበትን ወራዊ ኪራይ ዋጋ አይደለም ቤዝ የምናደርገው ውሉን ነው ቤዝ የምናደርገው አከራይና ተከራይ ለአመት ተስማምተው የ3 ወር ወይም ደግሞ የ6 ወር ሊከፈል ይችላል ስለዚህ የተከፈለውን የ3 ወሩን ወይ የ6 ወሩን ሳይሆን ውሉ ለአመት ከሆነ የአመቱን የ3 አመት ተዋውለው የአመት ሊከፈል ይችላል ስለዚህ ውሉ የ3 አመት ከሆነ የ3 አመቱን ዋጋ ነው 0.5% ቴምብር ቀረጡ የሚከፈል ስለዚህ ውሉን ቤዝ ያደርጋል ማለት ነው ሌላው የዕቃ ማከማቻ ማረጋገጫ ሰነድ ነው ወይም ደግሞ ዌርሃውስ ቦንድ የምንለው ማለት ነው የዕቃ ማከማቻ ማረጋገጫ ሰነድ ደግሞ ዕቃዎችን በማከማቻ ስፍራ ስናስቀምጥ ለዛ ላስቀመጥንበት የሚከፈል ክፍያ አለ ስለዚህ የዋጋውን 1% የቴምብር ቀረጡ ይከፈላል ሌላው ውክልና ነው ለሰዎች ውክልና ስንሰጥ ውክልና ከገንዘብ ጋርም ሊገናኝ ይችላል ከዛም ውጪ ነገሮቻችንን እንዲያስተዳድሩልን ለሰዎች ውክልና ልንሰጥ እንችላለን የውክልና ሰጪው መብቶች ግዴታዎች አሉ የውክልና ተቀባዩ መብቶች ግዴታዎች አሉ ስለዚህ ውክልና መብት ወይም ግዴታ የሚፈጸምበት የሚቋቋምበት ሰነድ ስለሆነ ውክልና በቁርጥ 35 ብር ብቻ ይከፈላል ሌላው የህብረት ስራ ስምምነት ነው የህብረት ስራ ስምምነት ሰነድ እነዚህ በሰራተኞች ማህበራት ወኪሎችና በአሰሪ ማህበራት ወኪሎች መካከል የሚደረግ የውል ስምምነት ሰነድ ነው ይሄ ስምምነት ሰነድ ስራን መሰረት ያደረገ ነው አጠቃላይ ስራዎች ምን መምሰል አለባቸው የአሰሪዎች ግዴታ ምን መምሰል አለበት የሰራተኞች ግዴታ ምን መምሰል አለበት የአሰሪዎች መብት ምን መምሰል አለበት የሰራተኞች መብት ምን መምሰል አለበት የሚል መብትና ግዴታዎች የሚቋቋሙበት የሚመሰረቱበት ሰነድ ስለሆነ መጀመሪያ ስምምነት ሰነዱ ሲዘጋጅ 350 ብር ይከፈላል ቀጥሎ ደግሞ ከሆነ ጊዜ በኋላ የሚሻሻል ከሆነ ደግሞ 100 ብር ይከፈልበታል ሌላው የቴምብር ቀረጥ የሚከፈልበት ሰነድ የምንለው የንብረት ባለቤትነት ማስመዝገቢያ ሰነድ ነው የንብረት ባለቤትነት ማስመዝገቢያ ሰነድ ማለት የባለቤትነት ስም ምዝገባ ሲከናወን በዛ ንብረት ላይ መብቶቻችን ግዴታዎቻችን የሚቋቋሙበት ሰነድ ነው በዚህ ስምምነት ሰነድ ላይ 2% የባለቤትነት ስም ምዝገባ ስናከናውን 2% የንብረቱን የዋጋውን ቤዝ በማድረግ ዋጋውን ቤዝ በማድረግ 2% የቴምብር ቀረጥ ይከፈልበታል ማለት ሌላው የመጨረሻው የቴምብር ቀረጥ የሚጣልበትና የሚሰበሰብበት ሰነድ ስንል ውሎች ስምምነቶችና መግለጫዎቻቸው ነው የሚለው ከላይ ከመነሻ አንስቶ እስካሁን ድረስ ምን አይነት የስምምነት ሰነዶች እንደሆኑ በግልጽ ስያሜያቸውን ስናነሳ በግልጽ ያስረዳል ባህሪያቸውም የተለያየ ነው ማለት ነው ውል ስምምነትና መግለጫ የሚለው ግን በጥቅል ነው የተቀመጡት ከላይ በዝርዝር በግልጽ ከተቀመጡት ውጪ በጽሁፍ ሊደረጉ የሚችሉ መብት ወይም ደግሞ ግዴታ ሊፈጸምባቸው የሚገባ የውል ስምምነት ሰነዶች ካሉ እዚህ ውል ስምምነትና መግለጫ ላይ አርፈው የዛን ሬት ይወስዳሉ ማለት ነው እነዚህ ስምምነት ሰነዶች በቁርጥ 5 ብር ነው የሚከፈልባቸው እነኝነት ዛሬ ላይ ተኮርነው የቴምብር ቀረጥ የሚጣልባቸው ሰነዶች ምን አይነት ናቸው የሚሉት ነገሮች ናቸው በነገራችን ላይ የቴምብር ቀረጥ እየተሻሻለ ነው ስለዚህ አሁን እስካሁን ያወራሁላችሁ በነበረው በአዋጅ ቁጥር 11990 መሰረት ነው የተሻሻለው ደግሞ ረቂቅ ላይ ናቸው ጸድቆ ሲወጣ ደግሞ በሱ ላይ የተሻሻለ የተለወጠ ሐሳብ ካለ መልሰን የምንገናኝ ይሆናል አመሰግናለሁ Thank you.